እሺ እንግዲህ አሁን ደግሞ ፓርት 2 እናገኛለን። ፓርት 1 ላይ ስለ ሲኤንኤን ባጭሩ ምን እንደሚይዝና ምን እንደሚመስል አውርተናል። እንግዲህ ሲኤንኤን አሁን ከኢንትሮዳክሽን እንጀምራለን ማለት ነው። ሲኤንኤን እንዳወራ ነው ኔትወርኪንግ ዲፔንድ ያደረገው ኮርስ ነው ብለናል። ኔትወርክ ዲፔንድ ያደረገው ኮርስ ደግሞ ከስክራቹ ስንጀምር ወደ ሲኤንኤን ወደ ኢንስታሌሽን ወደ ኢምፕሊሜንት ወደ ዋናው ሲኤንኤን ሀሳብ ሳንገባ በፊት ኔትወርኪንግ ማለት የሚባለው ምን ማለት እንደሆነ ብለን ማየት ይኖርብናል ማለት ነው። ሶ እንግዲህ እንዳያችሁት እንደሚታዩት ኔትወርኪንግ የሚባለው ኮርስ ኔትወርኪንግ የሚባለው ሀሳብ ይሄን ይመስላል። ኔትወርክ ሲባል እንግዲህ ኮምፒውተር ኔትወርክ ካን ቢ ዲስክራይብድ አስ ኤ ሲስተም ኦፍ ኢንተርኮኔክትድ ዲቫይስ ዛት ካን ኮሚኒኬት ዩዚንግ ሳም ኮመን ስታንዳርድ ኮልድ ዘ ኢንተርኔት ፕሮቶኮል ስዊች ኦር ቲሲፒ/አይፒ ይላል። ኔትወርኪንግ የሚባለው እንግዲህ ዲስክራይብ ሲደረግ ሁለት እና ከሁለት በላይ የሆኑ ኮምፒውቲንግ ማሽኖች በተለያየ ሚዲያ ኢንተርኮኔክት ሲሆኑ ኢንተርኮኔክት የሚሆኑት ደግሞ ዳታ ሼር ለማደራረግ ቪዲዮ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ፒክቸር ሊሆን ይችላል፣ አውዲዮ ሊሆን ይችላል። ዳታ ሼር ለማደራረግ ኢንተርኮኔክት የሚሆኑ ሁለት ዲቫይሶች ሁለት ኮምፒውቲንግ ዲቫይሶች ኢንተርኮኔክት ከሆኑ ያ ኔትወርክ ይባላል ማለት ነው። ኔትወርክ እንግዲህ እዚህ ጋር እንደዚህ ኢንተርኔት ፕሮቶኮል ስዊት ስታንዳርድ ያለው ወይ ደግሞ ቲሲፒ/አይፒ ስታንዳርድ ያለው ኮምፒውቲንግ ማሽን ኔትወርክ ይባላል ማለት ነው። ኔትወርክ ይባላል። ኮምፒውቲንግ ማሽን ስንል ኢንፑት የሚቀበል የተቀበለውን ኢንፑት ፕሮሴስ የሚያደርግ ፕሮሴስ ያደረገውን ኢንፑት ደግሞ የዛውን አውትፑት ጀነሬት የሚያደርግ ኮምፒውቲንግ ማሽን ኮምፒውተር ማለት እንችላለን። ኮምፒውተር ነው ብዙ ጊዜ ሰው የሚያውቀው ኮምፒውተር። ኔትወርክ ሲባል ብዙ ሰው ሀሳብ መጀመሪያ የሚሄደው ወደ ኮምፒውተር ነው። ነገር ግን እንደዛ አይደለም። ኮምፒውቲንግ ማሽን ኢንፑት የሚቀበል ያን የተቀበለው ኢንፑት ፕሮሴስ አድርጎ አውትፑትን ጀነሬት የሚያደርግ ኮምፒውቲንግ ማሽን ኮምፒውተር ይባላል ማለት ነው። እና ይሄኛው የኢንተርኔት ፕሮቶኮል ስታንዳርድ ያለው ወይም ደግሞ የቲሲፒ/አይፒ ስታንዳርድ ያለው ቲሲፒ ስንል ትራንስሚሽን ኮንትሮል ፕሮቶኮል ደግሞ ኢንተርኔት ፕሮቶኮል የምንለው ነው። ትራንስሚሽን ቲሲፒ የምትለው ትራንስሚሽን ኮንትሮል ፕሮቶኮል ነው የምትለው። በይችኛው /አይፒ የምትለው ደግሞ ኢንተርኔት ፕሮቶኮል ነው የምትለው። ቲሲፒ/አይፒ ስታንዳርድ ያለው ማለት ነው ኔትወርክ የሚባለው። ዲስ ዲቫይስ ኮሚኒኬት ቱ ኤክስቼንጅ ኔትወርክ ሪሶርስ። ያው የምንጠቀምበት ፐርፐስ ያው ምንም ሌላ ለየት ያለ ፐርፐስ አይኖርም። የሆነ ዳታን ሼር ለማደራረግ ኮሚኒኬሽንን ወይ ደግሞ ኮሚኒኬሽንን ለመቀያየር ወይ የሆነ ዳታን ለመቀያየር ለመቀባበል የምንጠቀመው ነው ማለት ነው ኔትወርክ የምንለው። ሰች አስ ፋይል፣ ፕሪንተር እንደዚህ አያችሁ። አሁን ቀደም ብዙ ሰው ኔትወርክ ሲባል የብዙ ሰው ሀሳብ የሚሄደው ወደ ኮምፒውተር ነው ብለናል። ብዙ ሰው ኔትወርክ ሲባል የሚሄደው ኮኔክሽን ያለው ኮኔክሽንን ዲስትሪቢዩት የሚያደርግ ወይ የሆነ ዲቫይስ ወደ ራውተር ወደ ኮምፒውተር ከኮምፒውተር ወደ ደግሞ ወደ ሌላ ኮምፒውተር ዲስትሪቢዩት የሚደረግ ወይ ሼር የሚደረግ አድርጎ ነው የሚያስበው። ነገር ግን ሰች አስ ፋይል ሰች አስ ፕሪንተር የምንለው እንግዲህ እንደምናውቀው ከሆነ ዩኤስቢ ነው የሚባለው። ሚዲያ ሊሆን ይችላል። ሚዲያ ስንል ኬብል ማለት ነው። ሚዲያ የሚባለው ኬብል ነው። ዘ ዌይ ኦፍ ትራንስሚቲንግ ዳታ ኦር ፋይል ይሄ ሊሆን ይችላል። ፕሪንተር እንግዲህ ከኮምፒውተር ጋር የሚገናኘው በኔትወርክ አይደለም፣ ኮኔክሽን አግኝቶ አይደለም፣ ግን በዩኤስቢ ከኮምፒውተር ጋር ኮኔክት ይሆናል። እኛን የፈለግነውን የተቀበልነውን ኢንፑት ፕሮሴስ እንዲያደርግ ወደ ሲፒዩ ልካለን። ሲፒዩ ያህን ፕሮሴስ ካደረገ በኋላ በፕሪንተር በኩል ደግሞ የእኛን አውትፑት ጀነሬት የሚያደርግልን ይሄ ነው። ይሄን ይመስላል እንግዲህ ኔትወርኪንግ። እንቀጥልበታለን። ቴንክ ዩ